ግን እስቲ አንድ ጥያቄ ልጠይቅሽ። ቁንጅናሽ ምንሽ ላይ ነው? ልቤል። ኦራባላ የዚህ ሁሉ ጥንካሬሽ ሚስጥር ምንድነው? እግዚአብሔር እንደ እግዚአብሔር እግሩ አጠር ያለ ነው ልጁ አለኝ። በሰዓቱ በጣም ነው የደነገጥኩት። ምን ማለት ነው ዶክተር ምናምን ያልኩት የሆነ ላለመንቃቱላ በቃ በጣም እንትን ያለ ውስጤ በጣም ረበሸኝ። አንደኛ እቤት ላሉት ለልጆቼ ምን ብዬ ነው የምነግራቸው? አካባቢ ላይ ያለውት ኮንዶሚኒየም ላይ ነው። እንዴት አድርጌ ነው የማሳድገው? ምንድነው እግሩ አጭር አይነት ነገር የሚለው ለማላውራው በቃ እዛ ማደንዘዣ ላይ ሆኜ በጣም ነበረ ጥያቄው ሲመላለስብኝ የነበረው። ከዛ ከማደንዘዣ ክፍል ያው ትንሽ ስነቃ አወጡኝና ማረፊያ ክፍል ሲወስዱኝ ግን ለካ ባለቤቴንም ጠይቀውታል። ጠርተው አሳይተውታል። ሲያሳዩት እሱ በቃ ወዲያው በድንጋጤ ፌንት ሰርቶባቸዋል እዛ ጋ። ለምን ምንም የሰማነው ነገር የለም፣ ውስጣችን አልተዘጋጀም እንደዚህ ነገር ለመቀበል። ግን እኔ እዛ አልጋዬ ላይ ተኝቼ ከማደንዘዣ እየነቃው እያለ እማስበው እግር የሌላት ነው የመሰለኝ ጭራሹ ነው። ደሞ አይቼሻለሁ። በስማም ጭፈራ ተጨፍሪዋለሽ። ትቻልሻል ጭፈራ? ከዛ ግን አብሮኝ የነበሩት የባለቤቴ እህቱና ጓደኛዬ ነበሩ። ልጄ እግሩ ላይ ችግር እንዳለ ሰምቻለሁ፣ እስኪ ይሁና ንገሩኝ አልኳቸው። ከዛ ገልጠው ሲያዩ ምን እንንገርሽ ይኸው አየነው አሉኝ። እግር አላት አልኩኝ። አዎ ሁለቱም እግር አለ። አዎ 5 ጣት 10ም አለ አልኳቸው። አዎ አለ። እጇም አለ። አዎ እንዴ ታዲያ ምንድን ነው የሌለው? ምንድን ነው ያለኝ ዶክተሩ? ታዲያ ምንድን ነው